Let me tell you something is important to you. This is the brutal truth on the world. አሁን አንተ ወይም አንቺ ላላችሁበት ነገር በዙሪያችሁ ያሉ የአምስቱ ሰዎች ድርሻ በእጅጉ ከፍተኛ ነው። እነዚህ አምስቱ ሰዎች እነማን ናቸው? Watch me this video until the end, then you will find it those 5%. So እንደሚባለው በአንተ ዙሪያ አምስት ሰዎች ካሉ at the end of the day ስድስተኛው ሰው አንተ ትሆናለህ። ይሄ ዓለም አቀፍ የተረጋገጠ ሳይንስ ሲሆን when you surrounding yourself with another negative thinker peoples, believe me, within a short period of time you will become one of them. ስለዚህ በአንተ ዙሪያ ያሉ ሰዎች all of the time criticize የሚያደርጉ ከሆነ blame የሚያደርጉ ከሆነ gossip የሚያደርጉ ከሆነ complain የሚያደርጉ የሚሆን ከሆነ everything what they face everything is externalize የሚያደርጉ ከሆነ defend የሚያደርጉ ከሆነ just እመነኝ at the end of the day within a short period of time you will become one of them. ከአጭር ጊዜ በኋላ ይህን ኢነርጂ ትላመደውና አንተም ከተወሰኑ ዓመት በኋላ እንደነሱ የመሆን እድልህ ከፍተኛ ነው። ስለዚህ when you want to become a successful person, just you will surrounding yourself by the positive thinker. Okay? እነዚህ ሰዎች በፖዚቲቭ በአዎንታዊ ሁኔታ የተሞሉ ሰዎች ሰክሰስፉል የሆኑ ሰዎች አንዱ በፋይናንስ የተሳካለት፣ አንዱ በንግድ የተሳካለት፣ አንዱ በኢኮኖሚ በፖለቲክሱ የተሳካለት፣ አንዱ በተለያየ ነገር ዋተበረዚቲን ጀስት ስኬታማ በሆኑ ሰዎች ዙሪያ ከተከበብ አንተ የሆነ ነገር ለመስራት ብትፈልግ ሐሳብን ያደምጣሉ፣ ሐሳብን አፕሪሺየት ያደርጋሉ፣ አድማየር ያደርጋሉ፣ ጀስት ፖዚቲቭ ኢነርጂ ይሰጡሃል፣ መተግበር እንዳለብህ ይነግሩሃል፣ በትግበራ ሂደት ውስጥ ችግር ካጋጠመ ይደግፉሃል። ዋዘበረዚት at the end of the day you will become one of them. ስለዚህ አንተ ወይም አንቺ if you want to become a successful person ዙሪያሽን አዎንታዊ በሆኑ ሰዎች መሙላት የመጀመሪያው የእድገት መሰረት ተደርጎ እንደ ወርልድ ይታመናል ማለት ነው። ስለዚህ አሁኑኑ በዙሪያሽ ያሉ ወይም በዙሪያህ ያሉ አምስቱን ሰዎች አይደንቲፋይ አድርግ፣ ካቴጎራይዝ አድርግና በአሉታዊ ኢነርጂ የተሞሉትን ሰዎች without any excuse immediately cut off አድርግና ወደዚህኛው ወደ አዎንታዊው ሰርክል ለመግባት ራስን ዝግጁ አድርግ። አለበለዚያ when you are staying or when you are spending a lot of time with these negative thinker people, believe me, you are one of them. ስለዚህ ከሁሉ በፊት ሐሳብን ከማውጣት ገንዘብህን ከማውጣት ስራ ከመጀመር ምናምን ነገር በፊት መጀመሪያ ያንተን ሰርክል የማጥራትና የመምረጥ ነገሮችን አስቀድመ መስራት እንዳለብህ ይመከራል ማለት ነው። ስለዚህ ለእድገታችን መጀመሪያ ለስኬታማነታችን በዙሪያችን ያሉ ሰዎች ከፍተኛውን ድርሻ ስለሚወስዱ እነዚህን ሰዎች ለይቶ ደግሞ መርጦ በዛ ራሳችንን ማስከበብ ትልቁን ድርሻ ይወስዳል ማለት ነው። እንደዚህ አይነት ተመሳሳይ ቪዲዮዎች እንዲደርሱት ከፈለጉ ፎሎ ያድርጉ፣ ኮፒ፣ ላይክ፣ ሼር ያድርጉ። ኤኒ ተጨማሪ አይዲያ ካለው በኮሜንት ቦክስ ውስጥ ያስቀምጡልን። እንወድታለን። ሃቭ ኤ ናይስ ታይም። ባይ ባይ።